ከባድ የሽብር ጥቃት ሊያደርስ ሲዘጋጅ የነበረ 15 አባላት ያሉት የታጠቀ ቡድን በቁጥጥር ስር መዋሉም ተገልጿል። በዝርዝር መረጃውን ነግራችኋለን። ምርጫ ቦርድም የኦሮሚያውን ሰልፍ በሚመለከት ያለው ነገር አለ። አብራችሁን ቆዩም። በአዲስ አበባ የሽብር ጥቃት ለመፈጸም በህቡ ሲንቀሳቀሱ የነበሩ 15 የሽብር ቡድን አባላት በቁጥጥር ስር ዋሉ ተባለ። አዲስ አበባን አኬልዳማ ለማድረግ እጅግ ብዙ ነገሮች ተሞክረዋል። ዛሬም እየተሞከሩ እንደሆነ መረጃዎች እያሳዩ ነው። የአፍሪካ መዲናዋ የኢትዮጵያ አስኳላ አዲስ አበባ በተደጋጋሚ የጥፋት ቡድኖች ኢላማ እየሆነች ትገኛለች። እንደ መቋዲሾ ባይሆንም ብዙ ጥቃቶች ተሰንዝረውባታል። ዛሬም በአዲስ አበባ ከባድ የሽብር ጥቃት ለማድረስ ሲዘጋጅ የነበረ የሽብር ቡድን በቁጥጥር ስር ውሏል። ከውጭ የሽብር ቡድን አባላት ተልዕኮ በመቀበል አዲስ አበባ በሚገኘው የተባበሩት አረብ ኤሚሬትስ ኤምባሲ ላይ የሽብር ጥቃት በመፈጸም በሰው ሕይወትና በንብረት ላይ ከፍተኛ ጉዳት ለማድረስ እንዲሁም የአፍሪካና የዓለም አቀፍ የዲፕሎማሲ ተቋማት መቀመጫ የሆነችውን የአዲስ አበባን በጎ ገጽታ ለማጠልሸት በዝግጅት ላይ እንዳሉ የብሔራዊ መረጃና ደህንነት አገልግሎት ባደረገው ጥብቅና የተቀናጀ ክትትል ከፌዴራል ፖሊስ ኮሚሽንና ከሌሎች የጸጥታ አካላት ጋር በመሆን 15 የሽብር ቡድኑ ተጠርጣሪዎች በቁጥጥር ስር እንዲውሉ አድርጓል ተብሏል። አገልግሎት መስሪያ ቤቱ ለመገናኛ ብዙሃን በላከው መግለጫ እንዳመለከተው የተደራጀ የህቡ ቡድን መስርተውና ከሽብር አቀነባባሪዎች የውጭ ተልዕኮ ተቀብለው በአዲስ አበባ በሚገኘው የተባበሩት አረብ ኤሚሬትስ ኤምባሲ ላይ የሽብር ጥቃት ለመፈጸም ሲንቀሳቀሱ የቆዩት አሸባሪዎች ለጥቃት ሊጠቀሙባቸው ያዘጋጇቸውን ከፍተኛ የጦር መሳሪያዎችና ለፍንዳታ ስራ የሚውሉ ተቀጣጣይ ቁሳቁሶችና የተለያዩ ሰነዶች ተገኝተዋል። የህቡ ቡድኑ በአዲስ አበባ የተባበሩት አረብ ኤሚሬትስ ኤምባሲ ላይ ጥቃት ለመፈጸም የሚያስችል የቅድመ ዝግጅት የጥናትና የመረጃ ማሰባሰብ ስራ ሲያካሄድ እንደቆየ የሚያሳየው ተጨባጭ ማስረጃዎች መገኘታቸውን የጠቆመው መግለጫው የብሔራዊ መረጃና ደህንነት አገልግሎት ከዳር 2013 ዓ.ም ጀምሮ ከሌሎች የሀገር ውስጥና የውጭ መረጃ ተቋማት ጋር በመሆን ጥብቅ ክትትልና የመረጃ ልውውጥ በማድረግ የታቀደውን የሽብር ጥቃት ማክሸፍ ችያለሁ ብሏል። ብሔራዊ የደህንነት ተቋሙ በአዲስ አበባ የተባበሩት አረብ ኤሚሬትስ ኤምባሲ ላይ የሽብር ጥቃት ለማድረግ በቦም ተደራጅተው ሲንቀሳቀሱ ከነበሩት መካከል ጥቂቶቹ ከመያዛቸው በፊት በኤምባሲው ህንጻ አካባቢ ከፍተኛ የጦር መሳሪያ ይዘው ለድብቅ ሴራቸው ሲንቀሳቀሱ እንደነበረ በክትትል መታወቁን መግለጫው አትቷል። የሽብር ጥቃቱን ለመፈጸም ሲንቀሳቀሱ ከነበሩት መካከል የቡድኑን አባላት ሲመራ የነበረው የ35 ዓመቱ አሊ አህመድ አርዳይቶ ከፌዴራል ፖሊስ የወንጀል ምርመራ ቢሮ ጋር በመቀናጀት በቁጥጥር ስር እንዲውል መደረጉን መግለጫው አመልክቷል። ለአሊ አህመድ አርዳይቶ ለሽብር ጥቃቱ ማቀነባበሪያነት እንዲውል በ10 ሺዎች የሚቆጠር የአሜሪካ ዶላር እንደተላከለት ከተሰበሰቡ መረጃዎች ማረጋገጥ እንደተቻለ የጠቆመው መግለጫው ከዚህ ግለሰብ ጋር ግንኙነት የነበረውና የሽብር ጥቃት ለመፈጸም በቦም ሲያሴር የቆየው መሐመድ አብዱል ቃኒ የተባለ ሌላ ተጠርጣሪ ከቀናት በኋላ በቁጥጥር ስር በዋለበት ወቅት በመኖሪያ ቤቱ የጦር መሳሪያዎች ለፍንዳታ ስራ የሚውሉ ተቀጣጣይ ቁሳቁሶችና ሰነዶች መያዛቸውን አስታውቋል። ሌላም ተመሳሳይ ተልዕኮ የተሰጠው ህቡ ቡድን በሱዳን ካርቱም በሚገኘው የተባበሩት አረብ ኤሚሬትስ ኤምባሲ ላይ ተመሳሳይ የሽብር ጥቃት ለመፈጸም ዝግጅት ሲያደርግ መቆየቱን የጠቆመው መግለጫው መረጃውን ቀድሞ ያገኘውና ክትትል ሲያደርግ የቆየው የብሔራዊ መረጃና ደህንነት አገልግሎት የግንኙነት መረቡን በመበጣጠስ እንዲሁም ተጠርጣሪዎችን አድኖ ለመያዝም ከሱዳን የመረጃና የደህንነት ተቋም ጋር በቅንጅት መስራቱን ጠቁሟል። ለቦም የሽብር ቡድኑ መሪ ከውጭ አመራር የሚሰጠው ኑሮውን በስዊድን ያደረገው አህመድ እስማኤል የተባለ ግለሰብ ሲሆን የሽብር ጥቃት እቅድ በማውጣትና ከሽብር ቡድኑ አባላት ጋር ግንኙነት በመፍጠር በአዲስ አበባ የተባበሩት አረብ ኤሚሬትስ ኤምባሲ የደህንነት መረጃዎች እንዲሰበሰቡ አቅጣጫ ሲሰጥ ቆይቷል። የብሔራዊ መረጃና ደህንነት አገልግሎት በቦም የተደራጀው የሽብር ቡድን እንቅስቃሴን በተመለከተ ከአውሮፓ፣ አፍሪካና ኤሲያ የመረጃ ደህንነት ተቋማት ጋር የተቀናጀ የመረጃ ልውውጥና ብርቱ ክትትል በማድረግ አህመድ እስማኤል በስዊድን ሀገር በቁጥጥር ስር እንዲውል መደረጉን መግለጫው አመልክቷል። በአዲስ አበባ ከተማ በሚገኘው የተባበሩት አረብ ኤሚሬትስ ኤምባሲ ሊቃጣ የነበረው የሽብር ጥቃት የከሸፈው አገልግሎት መስሪያ ቤቱ ከውጭና ከሀገር ውስጥ የመረጃና ደህንነት ተቋማት ጋር የተቀናጀ ክትትልና የመረጃ ልውውጥ በማድረጉ መሆኑን የጠቆመው መግለጫው በዓለም አቀፍ ደረጃ ከተቀነባበረው የሽብር ሴራ ጋር በተያያዘ ከኢትዮጵያና ከስዊድን በተጨማሪ በሌሎች ሀገራትም ተጠርጣሪዎች በቁጥጥር ስር መዋላቸውን አመልክቷል። ሌሎች ከሴራው ጋር ግንኙነት ያላቸውና በተለያዩ የዓለም ሀገራት የሚገኙ 21 ተጠርጣሪ ግለሰቦችንም በቁጥጥር ስር የመዋሉ ተግባር ተጠናክሮ መቀጠሉን መግለጫው አመልክቷል። በሀገር ውስጥ በቁጥጥር ስር ያሉ የሽብር ቡድኖቹ አባላትና ግብረ አበሮቻቸው በፌዴራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ ጉዳያቸውን በመጣራት ላይ እንደሚገኝ አገልግሎት መስሪያ ቤቱ በላከው መግለጫ አስታውቋል። የብሔራዊ መረጃና ደህንነት አገልግሎት ለመገናኛ ብዙሃን በላከው መግለጫ እንዳመለክተው አባላትን በመመልመል የሽብር እቅድ በማውጣትና ኢላማዎችን በመለየት አዲስ አበባና ሱዳን በሚገኙት የተባበሩት አረብ ኤሚሬትስ ኤምባሲዎች ላይ ጥቃቶችን ለመፈጸም ስምሪት ወስደው እንቅስቃሴ በማድረግ ላይ የነበሩ ተጠርጣሪ የሽብር ቡድኖቹ አባላት እንዲያዙ ሲደረግም ህብረተሰቡም ያደረገው ተሳትፎም ከፍተኛ እንደነበር ጠቁሟል። በቀጣይም ህዝባችን ይህን ተገንዝቦ አስፈላጊውን ጥንቃቄ እንዲያደርግና የተለየ ነገር ሲመለከትም በአካባቢው ላለም የጸጥታ አካል መረጃ በመስጠት የተለመደ ትብብሩን አጠናክሮ እንዲቀጥል አገልግሎት መስሪያ ቤቱም ጥሪ ያቀርባል ብሏል።
የኦሮሚያውን ሰልፍ ያዘጋጀው መንግስት ነው። ምርጫ ቦርድ በኦሮሚያ የተደረገው የድጋፍ ሰልፍ በአንድ በኩል ዓላማውን የሳተ እንደነበር የሚናገሩ በርካቶች ናቸው። በተለይ በድጋፉ ሰልፍ ላይ ባልተጠበቀ መልኩ አብንና ባልደራስን ማውገዙ የሰልፉን ድባብ ያደበዘዘ፣ መጪው ጊዜ ላይ ስጋት እንዲፈጠር ያደረገ፣ ለብልጽግናም ቢሆን ከትርፉም ኪሳራው ያየለ ተግባር እንደነበር ፖለቲከኞች ተናግረዋል። ምርጫ ቦርድም በኦሮሚያ ክልል ጠቅላይ ሚኒስትር አብይ አህመድን ለመደገፍ በተካሄዱ ሰልፎች የተንጸባረቀው መልእክት ፓርቲዎች ተስማምተው የፈረሙትን የቃል ኪዳን ሰነድ የጣሰ ነው ሲል አውግዞታል። ቦርዱም ሰልፎቹም በዋልታ ቴሌቪዥንና በኦሮሚያ ብሮድካስቲንግ ኔትወርክ በቀጥታ መተላለፋቸውን የመንግስት አመራር አካላት የብልጽግና ፓርቲ አመራሮችና ደጋፊዎች መሳተፋቸውን አረጋግጫለሁ ብለዋል። በመገናኛ ብዙሃኑም በቀጥታ ከመተላለፉም በተጨማሪም የተለያዩ የመንግስት አመራር አባላት በሰልፎቹ ላይ ያደረጓቸውን ንግግሮች መመልከቱንም አስታውቋል። በሰልፎቹ ላይ የተወሰኑ የመንግስትና የብልጽግና ፓርቲ ኃላፊዎች ያደረጓቸው ንግግሮች በቦርዱም በህጋዊነት የተመዘገቡና የምርጫ ምልክቶቻቸውን የመረጡ ፓርቲዎችን በአሉታዊ መልኩ ያነሱ እንደነበር ነው ቦርዱ የገለጸው። በንግግርና መፈክሮቹ በህጋዊነት ተመዝግበው የሚንቀሳቀሱ የአማራ ብሔራዊ ንቅናቄ አብን፣ ባልደራስ ለእውነተኛ ዲሞክራሲ፣ የኦሮሞ ነጻነት ግንባር ኦነግ በአመፅ ተግባር እንደተሳተፉ ተደርጎ ሲገለጽ ነበርም ብሏል። ፓርቲዎቹን ቦርድ ከሰረዘውና ጁንታ በማለት ከሚጠሩት ህወሓት ጋር አንድ በማድረግ የኢትዮጵያ ጠላት ናቸው ብሎ በመፈረጅና ህገወጥ ናቸው መባሉ የምርጫ የፖለቲካ ፓርቲዎች ምዝገባና ስነ ምግባር ህግ 1162 ህዝባር 2011 ላይ ያሉ ድንጋጌዎችን የሚጥስ መሆኑን አረጋግጧል። በምርጫ አዋጁ አንቀጽ 132 ንዑስ 2 ላይ የተጠቀሰውን ስም የሚያጠፋ ንግግርን ክልከላ ድንጋጌ እንዲሁም በዚሁ ህግ አንቀጽ 143 ህዝባር 2 ላይ የተጠቀሰውን ሌሎች የፖለቲካ ፓርቲዎች ሀሳባቸውን በነጻነት እንዳያሰራጩ ስጋትና ፍርሃት የመፍጠር የስነ ምግባር ጥሰት መፈጸሙንም ገልጿል። ከዚህም በተጨማሪም ከላይ ስማቸው የተጠቀሱት የፖለቲካ ፓርቲዎችና ገዢው ፓርቲ በጋራ ተስማምተው በፈረሙት የቃል ኪዳን ሰነድ አንቀጽ 8 ንዑስ አንቀጽ 1 ላይ የተጠቀሰውን የሁሉም የፖለቲካ ፓርቲዎች በየትኛውም ጉዳይ ላይ ሊኖር የሚችል የዓላማ፣ የሀሳብ ወይም የዘር ልዩነትን ወይም ሌላ ምክንያት መሰረት በማድረግ ሌሎች ፓርቲዎችን መብት የሚጻረሩ ወይንም የሚያጣብቡ ድርጊቶችን ከመፈጸም የመቆጠብ ግዴታ አለባቸው የሚለውን አንቀጽ የሚጥስ ተግባር መሆኑን ነው ቦርዱ ያስታወቀው። ተግባሩም በተለይ ቦርዱ የመጨረሻ የጊዜ ሰሌዳ አውጥቶ የምርጫ ተግባራት በይፋ መፈጸም በጀመረበት ወቅት መፈጸሙ በምርጫው ፓርቲዎች በእኩልነት የመወዳደር መብታቸውን ችግር ላይ የሚጥል በመሆኑ ቦርዱን እንዳሳሰበው ገልጿል። በመሆኑም በየደረጃው ያሉ የገዢው ፓርቲ አመራሮችና በየአስተዳደር እርከኑ ያሉ የመንግስት ኃላፊዎች በተመሳሳይ ተግባራት ከመሳተፍ እንዲቆጠቡ ቦርዱ አሳስቧል። ለወደፊትም በተመሳሳይ በምርጫ ፖለቲካ ፓርቲዎች ምዝገባና ስነ ምግባር ህግ 1162 ህዝባር 2011 እና ተያዥ መመሪያዎች መሰረት የፓርቲዎች የቅስቀሳ የንግግርና ሌሎች ለህዝብ የሚያሰራጯቸው መልእክቶች ላይ ክትትል በማድረግ አስፈላጊውን እስከ እጩ መሰረዝ የሚደርስ አስተዳደራዊ እርምጃ ሊወሰድ እንደሚችል አስታውቋል። አብን በሰልፎቹም ከተንጸባረቁት መልእክቶች ጋር በተያያዘ ቦርዱ ላይ እርምጃ እንዲወሰድ ትላንት በደብዳቤ መጠየቁ የሚታወስ ነው። ሰናይ ጊዜ